አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንትም የተለያዩ እንግዶች ይዤላችሁ ነው የምቀርበው። የመጀመሪያው እንግዳዬ በሀገራችን በኢትዮጵያ ካሉ የባህል የሙዚቃ መሳሪያዎች በተለይ በማሲንቆ የባህል የሙዚቃ መሳሪያ ተጫዋችነታቸው ወይም ሙያተኝነታቸው አንቱ የተባሉ አንጋፋ አርቲስት ናቸው ማቀርብላችሁ። ዛሬም ድረስ ከህዝብ አእምሮ ያልወጡ ስራዎቻቸው አሉ። እሳቸው በጡረታ ማለት እሳቸው እድሜያቸው ስቴጅ ላይ የሚያቆያቸው ባይሆንም በእድሜ ገፋ ቢሉም ስራዎቻቸው ግን እስካሁን ድረስ ወጣት ናቸው፣ አሁንም ይቀርባሉ። የዛሬው የ72 ዓመቱ አርቲስት ምስራቅ ከበደ ይባላሉ። ያው የሚጋበዙት አለ፣ ሮያል ክራውን አለኝ፣ ሃይላንድ አለኝ። የፈለጉትን እስቲ ይምረጡና ወራኤል የትኛው ነው? እቺኛዋ እቺ እህል በልቼ ይጠጣል። አዎ የወራኤል ጠበ እንጠበላለን። የወራኤል አለ ወራኤል ሮያል ቁጥ ሮያል ነው። ስለዚህ ነው ይቻላል ሃይላንድ ነው። እጅግ በጣም አመሰግናለሁ አርቲስት ምስራቅ ከበደ ጥሬን ተቀብለው እዚህ ስቱዲዮ ድረስ ስለመጡ። እንደው ወደ ጥያቄ ልግባና ሙዚቃና አርቶ እንዴት እንደተገናኛችሁ እስቲ ለተመልካቾች ያቅርቡልኝ። አሁን እንግዲህ ያን ጊዜ ሽምብራ ዱቤ የሚባል ዘፈን ነበረ። ሊስትሮች አሉ፣ እኛማ ሊስትሮች እናናናን የሚባል ነገር ነበር። በዚያም እሱን ባፋችን እየተጫወትን ስንል በኋላ ይሄ መሰንቆ አማረኝና እና አሰፋ ባተ እነ ይመር ተፈሪ እነ መዝሙር ገብረወልድ እነ ተሾመ ሀብተ ማርያም እነ ደምሴ አገር ፍቅር ውስጥ ያሉት በሙሉ ጠቅላላ ጓደኞቼ ናቸው። ከዚያም በኋላ ከማቴዎስ በቀለ ጋራ ወደ ሀረር ጠቅላይ ግዛት አሰፋ ባተ ታደሰ ነው ማነው ታደሰ በራቂ የሚባል አብረን ወርደን ሀረር ጠቅላይ ግዛት ሰርተናል። ከዛም በኋላ እኔም በየቡናው ቤት ትንሽ ላምል እንዲሁ ስሞክር ዋናው ነገር ህዝቡ ነው ብቻ ያደነቀልኝ። የህዝቡ ነው መሳሪያው፣ እኔም የህዝቡ ነኝ። ህዝቡ ነው ያነሳኝ በመሳሪያው በድምጽም ሆነ በምንም ህዝቡ ነው እኔን ደግፎ እዚህ ላይ ያደረሰኝ። ይሄ ነው እንግዲህ የማውቀው። እንደው በዚህ ሙያ ላይ በየትኛውም ቲያትር ቤት እንደ ሌሎቹ አሁን እንደሚጠሯቸው እንደ አርቲስት አሰፋ ባተ እንደ ሌሎቹ አልሰሩም? ተቀጥረው የቅጥር መስሪያ ቤት ለመጀመሪያ የቀዳማዊ ኃይለ ሥላሴ ጦር አካዳሚ ሀረር ሚኒስቴር ውስጥ፣ ከዛ በኋላ ደግሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኪነ ጥበባት ማለት ኦርኬስትራ ኢትዮጵያ የሚባለው። አዎ እዛ የመጀመሪያ ዘፈኔ ጠምረ ጻዳን ኢትዮጵያን ጠብቂያት የምትባለው ሆና በሁለተኛዋ ህዝብ የወደዳት በልደታ አዳራሽ የክብር ዘበኛ ፖሊስ ሰራዊት፣ የጦር ሰራዊት፣ ፖሊስ ሰራዊት አንድ ላይ ሆነን ልደታ አዳራሽ የሰራናት ድንብሾ ነው። የህዝብ በጣም ህዝቡ የወደዳት እሱ ነው። አሁንም ተጫዋታች ይሉኛል። እኔ እንጃ የራሴ ስለሆነች እንጃ የሰው ዜማ እንጂ የራሴን ደስ አይለኝም። የራስዎትን ብዙ ጊዜ አያቀርቡም? አሁንም ሲጠየቁ እኔ ራሴን ደስ አይለኝም። ሁሉም ይጠይቁኛል፣ እባክህ ድንብሾን ተጫዋትልኝ ይሉኛል። እኔ ደስ አይለኝም የራሴ። ግን የናሰፋ ባተ የማንንም በቃ የጥላሁን ገሰሰን ተጫዋትልኝ ይሄ ምን ሲሉ ሁሉንም ህዝቡ እየጠየቀኝ እንግዲህ አንድ የራሴ ብቻ ይሰለቻል። ህዝቡ ደግሞ የሚለው እስቲ ያሰፋ ባተን ተጫዋትልኝ ይላል። ይሄኛው ደግሞ የጥላሁን ገሰሰን ይላል። ያ ደግሞ የተፈራ ካሳን ይላል። ታዲያ ለኔ ጥሩ ሆነኝ፣ አሳደጉኝ። ለዚህ ነው ህዝብ ነው ያሳደገኝ ያሉ። አዎ ለኔን አሳደጉኝ በጣም በእውነት። እና ከዛ በኋላ የቀዳማዊ ኃይለ ሥላሴ ብሔራዊ ቲያትር
እዚያም ደግሞ ነይ ውቢቱ አልኩኝ። ወደ አሜሪካን ስንሄድ ማነች በሆቴል እንጀራ ሆድን ከማስገመት ጾም ውሎ ጾም አድሮ ከትዳር ጋር መሞት 50 ኪሎ ገዝተን ለወር ያበላናል። በገዛ ቤታችን ማን ይገምተናል አልኩ። ወዲያ ወደ አሜሪካን ሄድኩ። አሜሪካን ሄዱ። ብሔራዊ ቲያትር በቅጥር ገብተው ነው? በቅጥር ገብቼ ነው። ገብተው ነው? አዎ። መባያ የማትወድ እኔ እንግዲህ አንድ ቀን ሆቴል ቤት ገባሁና በእውነት እግዚአብሔር ነው የሚያውቀው፣ ግን ይችን የምታህል ነች እንጀራ የምበላው አልበላም። ግን ይሄ ግርማቾሩ ወደ አሜሪካን ትሄዳለህ ብሎ ጠጅ እንዳጠጣ ይሄን ሲጋራ ምናምን የለም አሁን አምቦ ውሃ ብቻ ጠጣለ። ኧረ እንደው ወገብ የተቆረጠ አልኳ። አሀ መጠጥ እንዳጠጣ ሌላ ነገር አያስፈልግም አለበለዚያ መቅረትህ ነው አለ። አይ ከዚያስ አልቀርም አልኩኝ። ይህንን አምቦ ውሃና ይሄን ሚሪንዳ እየቀላቀልኩ ስጠጣ ጊዜ ራበኝ። እዚያችን መቼም እኮ ብን ያላት ነች እንጀራ። አሁን ሄድኩና እዚያች በላ ምንም አልጠቀመኝ። ድገሚኝ አልኳት። በስመ አብ ወወልድ ወመንፈስ ቅዱስ ሆዳ ይበለውቴ አለች። በገዛ ገንዘቤ እንዴት አንቺ በገዛ ገንዘቤ? እኔ እቺን ሳልጽፍ ብቀር በምንም አልኩና 6ቱን አወጣሁና ከ6ቱ 4ቱን አወጣኋቸው። መበያ የማትወድ ሳሳች እንጀራ ደግመን እንዳንበላ ይሉንታው መከራ ሳንቲሜን አውጥቼ ለበላሁ እንጀራ ሆዴ ተገመተ ተገንዘቤ ጋራ አንደኛ ኮከብ ነው። እና በዛ አማካኝነት በሆቴል እንጀራ ነው። አሁን ድንብሾንም በዚሁ ነው። ብዙ ነገሮች አሉ። ብቻ ባያነው ብዙ ነው ገጠመኙ ብዙ ነው። አሜሪካን ሀገር ምን ያህል ጊዜ ብሔራዊ ቲያትር ምን ያህል ጊዜ ቆዩ? አሜሪካን ሀገር ሄዱ? ኧረ እዚያ ሲሄድ እኮ አመዱን አፈቀኝ። አገራችን መቼ ነው ጸጋዬ ምን ሄደው እያልኩ እንደው አገሬ ያልኩ እውነቴን ነው የምልህ። በጣም እኔ አገሬያችን ይናፍቀኛል። ሄድም ተብያለሁ ከአንድ 2 3 የኔም ብዬ ነው የቀረሁት። ከዛ በኋላ እውነት ያው ግርማ ይልማ መጥተው እሳቸው የውጭ ጉዳይ ሚኒስትሩ ማን ነው የባህል ሚኒስትር በነበሩበት ጊዜ ህዝብ ለህዝብ ሄዱ አሉ። እኔ አልሄድም ብዬ ነው የቀረሁት። እኔ ምክንያቱም እዚያ እንደው አንዴ እንደው አንፈረስና አሞራ ካየሁ ወዲህ በቃ አሞራ እና ፈረስ ካየሁ ወዲያ በቃ ምን ምግብ ሲቀር? አዎ ይኸውልህ ከበደንን ታውቀው የለም? ከበደ አሰበን። አዎ ሲሄድ ጥብሱ መቼ ልባችን ወለደ ቀርጎ ሊገል አሁን በኋላ እዚያን ጥብስ እንደው እያማረኝ አልበለው ለምንድን ነው ለኛ የማይሰጠን? በወገኑ እንትን እያለ እኮ ነው እያልኩ በሆዴ አልፋለሁ። ሁልጊዜ አንድ ቀን ከኔ ቀደም ማለና ይሄ ከበደ ይነሱ ሰማህ አለው። ቶቶ ኮይስቶ አለው። ዞር አለው። ዞረ እንዴት ያው ብዙ ላይ ኢትዮጵያ ይላል። ኢትዮጵያ ከበደ ይነሱ ይላል። ኖ አለው። ምን ሊለ ነው ብዬ ዝም ብያለሁ። ይስ አለው። እኔም የቆርቆሮ ወተት አይደለም እኔም የቆርቆሮን ወተት አንስቼ ሄድኩኝ። ዳቦ እየበላሁ ስፓኒሽ ነው ስንደርስ እዚያም የከብት ስጋ ቢያንስ አልበላም ብዬ ነው። ያው ጓደኞቼ ሁሉ ያውቃሉ። በዳቦ መጡ። አዎ ብሔራዊ ቲያትር በሙሉ እኔ አልበላም ብዬ ነው ጦሜን አገሬ የገባሁት። ስለዚህ አገሮት መኖር ነው የሚፈልጉት በዛም ጊዜ ማለት ነው። ቢሄዱም ይመለሳሉ። አይደለም እባክህ ብዙ ጣጣ አለው እዚያ አይደል? ይሄ በአየር ላይ ስትሄድ ፍጥፍጥ ክንፍፍር ነበር ያለው። ሰዎቹ እነኚህ ፉር ሁሉ ያንኮራፍ አቤት እነኚህ ሰዎች አይደሉም እላለሁ። እኔ ክንፍፍር ሆኜ እንዳየሁ አይኔን እንደዚች እንደበልጠጥ ጥብር እንዳበስ እንትን አገባን አትላንቲክ ውቅያኖስ። ለምን እንደሱ ነው? እርሶ እንደ ሌሎቹ እንዴት አልተኙ? እርሶ ምን አውሮፕላን ያን ሁሉ ባህር ተሸክመን ሰው ያን ሁሉ ባህር እያለ እንቅልፍ ያስወስዳል። ምን ላይ ስለ ሬዳ ከረም እነግርሃለሁ። ከዚያ መልስ ደግሞ የደረሰብን ባህር ገብተን ነበር። እንዴት? ኧረ ብዙ ነው ታጣው። ቆይ እባክህ አሁን እዚያ ስንደርስልህ
አሁን ከበኋላ እንዲህ ስል ጉመ ነው ለካ እኔ ጫካ እሰይ ተመስገን አምላኬ መሬት አየሁ ተመስገን እያልኩ እሄዳለሁ። ስንሄድ ጉም ነው ጫካ ይመስላል፣ ብሄድ ጉም ነው። አሁን መሬት አየሁ ስል አሁን እንግዲህ ቀልጬ መቅረቼ ነው። ማን ይደርሳል እዚህ እያልኩ ያችን መሬት አገኘን። መሬት ታረፈን በኋላ እዚያ ሜክሲኮ ከበኋላ እዚያው አና ምሪንዳ ትባላለች የፕሬዚዳንቱ ዘመድ ነች። እሷም መጣች አየችን። ከዚያ ያቺ የምታውቃት ጨዋታ ጀመርን ምናምን አሉ። አቶ በቀለ የሚባሉ የውሃ ልማት ነበሩ፣ እዚህ የውሃ ልማት ሚኒስቴር እሳቸውም ነበሩ። ወይዘሮ በላይነሽ የምትባል ባለቤት አላቸው። እሳቸው አምፓሲ ውስጥ ገባን። ይሄን የፍርኖ ዱቄት እንጀራ አድርገው ሲያቀርቡልኝ እሱን በላው። ትንሽ ያው ኢትዮጵያ ኤምባሲ ውስጥ ስለሆነ አምፓሲ ውስጥ ስለሆነ እዚያ በላን። በኋላ አንዱ እነሱ የቀጠሩት ልጅ ነበረ። እንደው አገሬ አለ። ኧረ አንተስ ይገባሃል፣ እኔ ትናንት መጥቼ ሀገሬ እላለሁ አልኩና እንደው ስንጫወት እንዲሁ ስንል በኋላ ከዚያ ሀገር ተመለስን። ከበሮም ተሰረቀ። ማን ሰረቀው? ፈረንጅ ሰረቀ። ለዝግጅት ወጣችሁ? ለዝግጅት ወጣ ነው። ቤተ ክህነት ከበሮ ሁሉ እሱም በሙሉ ጠቅላላ ወሰዱብን። ፓምፍሊት አድርገዋል። እዚህ ማስታወቂያ ሁሉ ለጥፈዋል። ስፓኒሽ ወደ ጀርመን ሁሉ እንሄድ ነበረ። በኋላ በዚያ ምክንያት በስንክል ወደ ሀገራችን መጣ። እሺ ጋሽ ምስራቅ፣ እንደው በሀገራችን ድሮ በዘፈን በሸክላ ነው የሚቀረጸውና እርስዎ ደግሞ ስራዎቹ በሸክላ ታትመዋል። ታተሙት የመጀመሪያዎቹ 12 ስራዎች በሸክላ ታትሞላቸዋል የሚባለው። ድርሰቶቹ ምኖቹም እንዴት ነበር በሸክላ ያሳተሙት? ድርሰቱስ የራስዎት ነበር? አይ የራሴ ድርሰቱ የራሴ። በሸክላ ያሳተመው ማን ነው? ፊሊፕስ። የመጀመሪያው እርስዎ ኖት? 12 ዘፈን የታተመው አይደለም። ካሳ ተሰማ፣ ከተማ መኮንን፣ ምስራቅ ከበደ በተከታታይ ነው። ለብቻችን ነው ያስቀረጽ። አንቻ ለላሞዳይ የወርቅ ሚዛን ምን ሰርተው ምን አርገው ወለዷት እናቷ ተመከዳ ተርፎ ዘባድሯል አንገቷ። እነ ድንብሾ ነሽ ድንብሾ አነ ድንብሾ ሁለቷ ጡቶቿ ጻድቆ ሰማዕት ሁለቷ ጡቶቿ ጻድቆ ሰማዕት ከአምላክ ቃል ደርሶኛል ክብርት ወልዕልት እስመ ፍቅር ታንቲ ፍቅርኪ ሕይወት ግልገላ አንበሳጡ ሰንደላ ከላት ወያልተሰለፈች ገብታ ጦርነት ገዳይ በትዘታ በአንድ ቀን ሌሊት ድንብሾ ነሽ ድንብሾ በእኔና በቤቴን አንድ ሰው አይግባ። ነይ ውብዬ ነይ ውቢቱ ነይ ሄዳ ከወለደች ወደ ቤቷ ትግባ። ነይ ውብዬ ነይ ውቢቱ ነይ ተቻችሎ ኑሮ ምረጭ ይሻልሻል። ነይ ውብዬ ነይ ውቢቱ ነይ የጎረቤት ወሬ ምን ያደርግልሻል? ነይ ውብዬ ነይ ውቢቱ ነይ እኔ አንቺን ስወድሽ አንቺ እኔን ስትወጂኝ እኔ አንቺን ስወድሽ አንቺ እኔን ስትወጂኝ በ10 ሳንቲም ቡና አትወዳጅብኝ። ነይ ውብዬ ነይ ውቢቱ ነይ ውብዬ ነይ ውቢቱ ነይ እውነተኛ
ሐሰትን አድቆ እንዴት ያምራል ውሸት እውነትን ደብቆን እውነትን ደብቆ እባክሽ ተው ውሸት እስኪ ዘኝለት ለእውነት ይመስላል ጠንካራን ልክ እንደ ብረት ይመስላል ጠንካራን ልክ እንደ ብረት ሰውን አጋዳይ ነው አንካታው ውሸትን አንካታው ውሸት እባክሽ ተው ውሸት እስኪ ዘንለት ለእውነት። እሺ አሁን በምን ሁኔታ ላይ ነው የሚገኙት? የት እየሰሩ ነው ወይስ ደግሞ በምን ሁኔታ ላይ ነው ያሉት? አሁን ቆመን እንየው ነው፣ ሌላ ነገር ምንም ቆመን እንየው ብቻ ነው እግዚአብሔር የሚያደርገው። አዎ ቆመን እንየው ነው እንጂ። ልጆች ወልደዋል? አዎ። ስንት ልጆች አሉት? 7 አሉ። ስራ የያዙ ልጆች አሉ ወይስ? አረ ዳቦ የሚሉ ናቸው። አንድም ስራ ያዘ እና ይሄም ከዛም በኋላ ለሃንጋሪ መንግስት መጣ ሲባል አሁን የምሰራው እነኝህን ነው። የሃንጋሪ መንግስት በመጣ ጊዜ ወርቅ ከምንሰጠው እሱ ሰርቶ ይሄን ይስጠን በሚል የባህል ሚኒስቴር አዞኝ ይሄን ሰርቼ ሰጠኋቸው። ስለዚህ ከበሮ፣ ማሲንቆ፣ ክራር ታያሉ። እነዚህ ነው ታዝጄ ነው። ይሄ ደግሞ ዳሬድ ሙዚቃ ትምህርት ቤት ትምህርታቸውን ሲጨርሱ ለሽልማት የሚሰጥ ስርዓት በትዕዛዝ ነው። ይሄን ደግሞ ይሄው ቁራጭ ይሄ ፈንጂ እንዳይመስልህ እንትን መሰንቆ ነው። ፈንጂ ነው የሚመስለው ግን። አዎ ፈንጂ ነው የሚመስለው ግን የኢትዮጵያ መሳሪያዎች ጥንትን ከነበረ ይዘትና ቅርጽ ከነበራቸው አሻሽሎ በማቅረብ ላቀረበ ለአሸናፊ እንሸልማለን ሲል የባህል ሚኒስቴር 9 አይነቶች ባለቅርንፉድ ሁሉ ሰርቼ አቅርቤ ዩኒቨርሲቲ ደግሞ ወንበር አሊሻ የሚባል መሰንቆ ሰርቼ ነበር። ወንበር አሊሻ ምን ማለት ነው? አማርኛ እኮ ነው። ወንበር አልፈልግም። አዎ ወንበር አሊሻ ራሴም ትያለሁ። ከወንበሩ ጋር አብሮ መሰንቆ የተሰራ ነው። ታርትረ መጫወት ነው። ወንበሩን እንዴት ታዲያ አፈር ላይ ያስቀመጡ አስቸገሩን እኮ ፈረንጆች በዚህ በካሜራ እዚያ ዩኒቨርሲቲ ውስጥ። እኔ አፈር ላይ ዘላለም ተቀምጬ በእነሱ ምክንያት ተናድጄ ጥፍጥፍ አደረኩና ወንበሯንም አንዴ ቁጭ ብዬ እዚያቸው ልጫወታል። ከዛ ጥፍጥፍ ሲያደርጓት ደግሞ አድርጌ በቦርሳ ይሄዳል። ወንበር አልሽ ያልኩት ለዚህ ነው። እኔና ተስፋዬ ለማንን በጋዜጣ እንኳን ያወጣ ነው። ተስፋዬ ለማ ባለውለታው ነኝ፣ ባለውለታዬ ነው። እዚያ ዩኒቨርሲቲ ብጋለን ደበበ እሸቱ፣ ወጋየሁ ንጋቱ፣ ተስፋዬ ገሰሰ ያው የመጀመሪያዎቹ ለኪነ ጥበባት እኛ እነማን ጋር እንደነበሩ በእነማን ጊዜ የሙያ ስራዎትን እንዳበረከቱ አዳምጧል። አንድ ሙዚቃ እንዲጋብዙልኝ ከመጠየቄ በፊት ለማን ነው የምጋብዘው? አንድ ሙዚቃ ድንቡሽን እንደው እዚህ ጋር በማሲንቆ ይዘው የለም እንዴ? እሺ እንግዲህ እንዴት አመጣችሁ? መጽሐፍ ቅዱስ የላውጣ። አሁን የዚህ ድርሰት እንኳን አልተከፈለኝም። መጀመሪያ በ1955 ዓመተ ምህረት የሰራሁትን አሜሪካን ይህንን መሳሪያ ወስዶ ሰርቶታል። በ1950 አዎ አሜሪካን ወስዶ ተጠቅሞበታል። ድርሰቱ የኔ ሆኖ አልተጠቀምኩም፣ አልከፈለኝም። እርስዎ ለማሲንቆ የሰሩትን? አዎ። ምን አደረጉ አሜሪካን? ታጣፊ ጠመንጃ ሰርቶ አላመጣም። እኔ የሰራሁት ለሀገር መጫወቻ፣ እነሱ መግቢያ አድርገው አምጥተው መሰንቆ የለውጡ በጠመንጃ ለወጡት። እኔ ታጣፊ ያደረኩት ለዚህ ነው። እኔ እንግዲህ አትጠይቀኝ። እንግዲህ መቼም የፈቀደኝን ትንሽ
ሁሉም እንዳያመልጣቸው አዎ ትንሽ ነካ ነካ እሺ ትንሽ ነካ ነካ ያርጉ አንቺ ድረሽልን በሰረገላን ሆነሽ ይሸሻል ሰይጣናት አንቺን ሲያይሽ ቤተ መቅደስ ስታገለግል ስትለፋ ነይ ውጭ አሏት ሊቃውንት መክረው በሴራ እንደ ፀሐይ ገላዋ ሲያበራ ትሞት ብለው ማይ ዘለፋ ቢያቀምሷት የአምላክ እናት ብርሃን መሆኑ ባሰባት ያንን ገርባም የሚያስደንቅ ለዛ ወዝ መዓዛ ኢየሱስን በንጽሕና አርግዛ ወለደችውን በቤተልሔም ተጉዛ ጭንቅ ጥብ የለባት በመላእክት እጅ ተይዛ ወለደችው በቤተልሔም ተጉዛ ኢትዮጵያን ጠብቂያት ኢትዮጵያን ጠብቂያት ኢትዮጵያን ጠብቂያት ኢትዮጵያን ጠብቂያት ጠላት እንዳይገባት እንዳትላቀቂያት አማን በአማን አማን አማን በአማን አማን አማን በአማን አማን አማን በአማን አማን ሰላምን እስከ ዘላለም ለይኩን ለይኩን እንበል አሜን ለይኩን ለይኩን እንበል አሜን እስከ ዘላለም ምን ሰርተው ምን አርገው ወለዷት እናቷ ተመቀዳ ተርፎ ዘባዷ ላንገቷ ናድንብሽ ሆነች ድንብሽ ሆነች ናድንብሽ ደንብሽ አፏ ማርማር ይላል ከንፈሯ ወተት አፏ ማርማር ይላል ከንፈሯ ወተት ውዳሴ ማርያምን የምትደግምበት ናድንብሽ ሆነች ድንብሽ ሆነች ናድንብሽ ደንብሽ አንቻለላ ሙዳይ የወርቅ ሚዛን ሴቶች ተሰብሰቡ ኑ ጥንስስ ቅመሱ እንደ ድንቡሽዬ እንድታዳስሱ ድንብሻ ድንበሾ እንዳሰ ድንበሾ አንቻለላ ሙዳይ የወርቅ ሚዛን አንቻለላ ሙዳይ የወርቅ ሚዛን ሰዎች ተሰብሰቡ ኑ ፍቅርን እንክሰስ ባንከሰው እንኳን ትንሽን ጎትተው በየባቡር መንገድ ማጋደሙን የተው ማጋደሙን
እንዲህ ደህና መስሎ ይሄ ሁሉ ሰው እንዲህ ጨዋ መስሎ ይሄ ሁሉ ሰው ጨርቁን ጥሮ ያዳል በየመኝታው ስታበይም ደግነሽ ስትስቂም ደግነሽ ስታኮርፊም ጥሩ ስትሄጂም ደግነሽ ስትቀመይ ጥሩ። ታዲያ ምን ያደርጋል አንድ አመል አለብሽ ዞር ሲሉልሽ ላስ ታደርጊያለሽ። ሲያበድር አላየሁ ሲሰጥም አላየሁ ሲያስፈርም አላየሁ ሲሰጥም አላየሁ አለባቸው ብቻ ሲባል ነው የሰማሁ። አንቻለና ሙዳይ የወርቅ ሚዛን አንቻለና ሙዳይ የወርቅ ሚዛን ያበሾቹ ስራ እየከሰመተነ ምን ሰርተው ምን አርገው ወለዷት እናቷ ከመከዳ ተርፎ ዘባድዋል አንገቷን ብቻነ ብቻነ ጸጉሯን ብመለከት ስብራት የለው ጸጉሮቿን ባየውም ስብራት የለው ደሙን ነው እጅ ስለተቀባቸው እንግዲህ ደግሞ የመጀመሪያ ጨዋታ ይሄ ነው። እንዴት አደራችሁ የፈንጃው በመደዳ ምን ያኮራርፋል ነገር ሰው አይጎዳ ነገር ሰው አይጎዳ ነገዳነ ነረድማማነ አሁን ማን ያውቀዋል የማረሻል ለዛ አሁን ማን ያውቃታል የቅትርቷል ለዛ የነውር የለዛ የዳነችን ለዛ የእርፍንም ለዛ አሁን ማን ያውቀዋል የነውር የለዛ የእርፍን ስለዛን የማረሻ ለዛ አሁን የቅትርቱን ለዛ የጅራፉን ለዛ የመርገጡን ለዛን የወገኑን ለዛ አሁን ማን ያውቃታል የገበሬን ለዛ እህል ካልቀመሱ ከንፈርማ አይወጣ ከንፈርማ አይወጣ ከንፈርማ አይወጣ ነገ ደግሞ ነረድማ ማለት ወንድሞቼ ሁሉ ምን አስጨነቃችሁ እህቶቼሽ ሁሉ ምን አስጨነቃችሁ መሰንቆ በማይዘል ፈንድቶ አይገላችሁ አንዳንዴ ማዳመጥ እንዴት አቃታችሁ ቆላ ስታገለው ደጋ ያሸነፈኝ ደጋ ሳሸንፈው ቆላ ያታገለኝ ቆላ ሳሸንፈው ደጋ የታገለኝ ደጋ ያሸነፈኝ አላሙዲናና እባክህ ገላገኝ ገዳማ
አለብሽ እድሜን ያርዝመው በጥምጥም በጥምጥም ምስራቅ ጥርስ አውጥቶ ጥሬ እስኪቆረጥም እንግዲህ የመጀመሪያው የመሰንቆ አነሳሳችንን ከምን እንደተነሳው ላጫውታችሁ ነው። በሙዚቃ ቋንቋ ነው። ሙዚቃ የሰው ልጅ መነጋገሪያ ቋንቋ ነው። እኛ እንደምንነጋገረው ያህል ነው። አንድ ጊዜ ግርማዊ ቀዳማዊ ኃይለ ሥላሴ ወደ ውጭ ሀገር ሄደው ነበር። ግርማዊ ቀዳማዊ ኃይለ ሥላሴ ውጭ በሄዱበት ጊዜ ጥላሁን ገሰሰ ምን አለ? ቀጠለና ደግሞ ብዙነሽ ካሳ ምን አለ? መስፍን ሻምበል መስፍን ኃይሌ ምን አለ? ያን ጊዜ ጥላሁን አንቺ ስትለይኝ እያልኩ አምርሬ አንቺ ስትለይኝ እያልኩ አምርሬ ሰው ማመሬን ተውኩት ሰመሬ ጀምሬ የሚል ነበረ። ልቆርጠው ነው አልጨርሰውም። አሁን ደግሞ ይሄን አየና ታዲያ ምን ይደረግ? ፍቅርዬ እንደምነሽ ናፍቆቴ እንደምነሽ ፍቅርዬ የኔ አበባ ቅረት እንደምነሽ የፍቅር ውጋት ከፍቶ ይዞኝ አላራምድም ወዴት አላስሄዳለኝ እንዴት አለ። አሁን ደግሞ ብዙነሽ የጆዳ ሐባበር ሀረጊ አይደለችም? እሷ ደግሞ ምን አለች? አዘነ ነው ልባቡ ብጭብጭ ብሎ ነው። አሁን በኋላ መስፍን ሻምበል ምን አለ? መንገዱ ረዘመ 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 ወደ አንቺ ስመጣ ልቤ እያደከመ ረዘመ 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 የብሔራዊ ቲያትር ደግሞ መርድ ቅጣ ምን አለ? ረዘመ መንገዱ ባጭር እናድርጎ አለ። ታዲያ አሳፉት። ወዲያው መጣ በታህሳስ ተበላሸት። መቼም የድሮ ጨዋታ ውሃ የማያስጠማ ታዲያ ደግሞ ምን ላጫውታችሁ? አንድ እስኪ እንደው አንድ የመጨረሻ አንድ በእርሶ ምርጫ ያጫውታቸውና ወደ ጥያቄና መልሱ ትንሽ እንገባለን። ኧረ
ሰወዶ መመንመ ደረገ እንደምን እኔ እንዳለሁ ያንቺን ማረግ የታገኘዋለሁ አላውቅህም ማለች እንደ ዘበናይ ጥርሴ ወለቀና መልክ የጠፋሽ ሆይ። በጣም እናመሰግናለን አርቲስት ምስራቅ ከበደ። አሜሪካ ልክ አይደለም ግን አሜሪካን በላት በጣም ባላ የማይገባ ስራ ነው ቢሆንም ዘሩ። ታዲያ አሁን ይሄን የሰራሁት በምንድን ነው? በደርግ ጊዜ ነው። ያኛው ግትሩ እንደዚህ ተገትሮ የለም ይሄ ወርጭ ስጋ አስመስዬ ሲሄድ ይሄ ጠመንጃ ነው የያዘው ብሎ ተኩሶ ስለሳተኝ ዘሩ። አሁን እችን ጥፍጥፍ አደረኩና ያዝኳ በትንሿ። በእውነት እጅግ በጣም ነው የማመሰግነው አርቲስት ምስራቅ ከበደ በዚህ እድሜ እዚህ መድረክ ላይ መጥተው የዝግጅቱ እንግዳ በመሆኑትና በኢትዮጵያ ቴሌቪዥን ዝግጅቱን ለሚከታተል የኢትዮጵያ ሕዝብ እንዲሁም እዚህ ስቱዲዮ ላሉት ከፍተኛ የሆነ ስሜትን የሚያነሳሳና የእርስዎን ማንነት የሚያሳይ ስራ ስለሆነ አሁን ያቀርቡልን ከልብ ነው የማመሰግነው። ይቀመጡ። እንግዲህ